የጫማው ሽታ ላስቸገራችሁ ጓደኛ ይህን ቪዲዮ ጻፉለት። የጫማ ሽታ ሊያስቸግር የሚችለው የመጀመሪያውና ዋነኛው ካልሲ ቶሎ አለመቀየር፣ የጫማን ንጽህና አለመጠበቅ፣ ይህን ማድረግ ግዴታ ነው የመጀመሪያው። ሁለተኛ ደግሞ በተፈጥሯዊ መንገድ ጮቅ የሚባል ነገር አለና የሚያስቸግራቸው ሰዎች አሉ። ይህ በምን ምክንያት ነው? ሰዎች ምንድነው ኖርማል ፍሎራ አለ እግራችን ላይ። ያ ኖርማል ፍሎራ በጣም ምቾት ያገኛል። ምቾት የሚያገኘው በየትኛው ሰዓት ነው? ካልሲያችን የማይጸዳ ከሆነ፣ ጫማችን ወበቅ የሚያገኘው ከሆነ እና በጣም ኃይለኛ ሙቀት የሚኖረው ከሆነ፣ እግራችንን ቶሎ ቶሎ ማንታጠብ ከሆነ ጮቅ ያስቸግረናል። ስለዚህ ያ ጮቅ ከምንድነው የመጣው? ከኖርማል ፍሎራ መባዛት። ያ ኖርማል ፍሎራ ምንድነው? ፈንገስ ነው። ቶታሊ ፈንገስ ነው። ስለዚህ ያን ትሪት ልናደርገው የምንችለው አንታይ ፋንጋሎች። የመጀመሪያው መፍትሄ ምንድነው? እግራችንን በአግባቡ መታጠብ፣ ጫማችንን ማጽዳት፣ ካልሲያችንን ቀየር ባለብን ሰዓት መቀየር። ያ ማለት ጮቅ የሚያስቸግረው ሰው ካለ ካልሲውን ጠዋት ያደረገውን ካልሲ ነገ ጠዋት አለመድገም ማጠብ ማለት ነው። ሌላኛው ምንድነው? አንታይ ፋንጋል ፓውደሮች አሉ። እነዚህን ፓውደሮች መጠቀም፣ አንታይ ፋንጋል ያለባቸው ፓውደሮች። አንታይ ፋንጋል ፓውደሮችን የማናገኝ ከሆነ ቤቢ ፓውደሮች አሉ። እነሱን ራሱ መጠቀም ምን ያደርጋል? ኖርማል ፍሎራው እዛ ቦታ ላይ እንዳይባዛ ያደርጋል፣ እንዳይጠባበቅ፣ ጣቶቻችን እንዳይጠባበቁ ያደርጋል ፓውደር መጠቀም። እነዚህን አንታይ ፋንጋል ፓውደሮችን ማግኘት የምትፈልጉ ከታች ባሉ ስልኮች መደወል ማግኘት ትችላላችሁ። መሀልዬ ነኝ ከዳግማር ፋርማሲ። ፎሎ ማድረግ እንዳይረሳ።